እናት በምንም ሰከንድ ሐቋ ሊገፈተር አይገባም። 9 ወር ተሸክማ አንድ ቀን ደከመኛለች። በባጃጅ ስትሄድ ባጃጁን ኧረ ቀስ በል እያለች ለምን ጽንሱ እንዳይጎዳብኝ ብላ ያ አላህ ስትወልድ ከዛ ሞልተ አቅፋ ለሰርግ ያዘጋጀች ልብስ ስታስመልስ ስትቀዝንበት ስንሸናበት ተጠየፈች። ልጄ ብላ ተንከባክባ አሳድጋ ታዲያ ዛሬ እሷ አንድ ቀን ነው ብለህ በአመት ስናከብር አላህን አንፈራም? እናቶች ሁሌም ሐቅ አላቸው። አባት ሁሌም ሐቁ አለው። አንተ እንድትበላ እንድትጠጣ እንድታድግ ልብስህን የትምህርት ቤት ወጪህን ድንጋይ ተሸክሞም ዘበኛ ፖሊስ እያባረረውም እዛ እየተሯሯጠም ቢሮም ተቀጥሮም ምን ብሎም ከየትም ደክሞ ለፍቶ አመጣ። ለማን? ላንተው ሲል። እናት የሞተባቸውን ሰዎች ጠይቋቸው። ምን ትመኛለህ ብለህ ጠይቀው። ወላሂ ثم ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ወይም ተመልሳ ቀብር ብትገባ ብሎ ይልሃል። እስአል አቅል ያለውን ሙእሚን ጠይቅ። ምን ትመኛለህ ብለው በህይወት የእናቴን ከቀብር መንቃት ብሎ ሊልህ ይችላል። ግን እናታችን በእጃችን ኖራ እድሉን ሳናቀው በከንቱ የምናሳልፍ ስንት የኢማን ሰነፎች አለን። አላሁ ሙስተዓን። ወዛረታ አስቃሙሃ በሽታ ሲበዛባት፣ ምክንያቱም መጀመሪያ በማርገዙ በመውለዱ ደጋግሞ በማርገዝ ደጋግሞ በመውለድ እኛን ለማሳደግ የነበረው የህይወት ውጣ ውረድ በሆዷ ልጅ በጀርባዋ ሕፃን በቀኝና በግራ እጇ ዘንቢል ሌሎችንም ተሸክማ ያ ሁሉ የህይወት ውጣ ውረድ ወይ የሚበላ ጥሩ ነገር ባልነበረበት የህይወት ዘመን ባለፈው ህይወት መኪና የለ እንዳሁን የተንደላቀቀ ህይወት ባልነበረበት ጊዜ እንዴት እንዳደግን ሁላችንም እናውቃለን። ወኻሰተን ከገጠር የመጣን ወንድሞች ከገጠር የመጣን እህቶች ሁላችንም ምንጫችን ከገጠር ስለሆነ እናውቃለን። ይሄው ነው ሐላቸው ዛሬም ገጠር ላይ ወላጆች። አደራ ወንድሞቼ፣ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ። ወላሂ ቂያማ ቆሞብሃል። እናት አንተ ስትመጣ እንዳደነግጥ። ያንተ የቤት ወጪ አፍንጫ ላይ ጣለው። አላህ ይረዝቃታል። ወላሁ ኸይሩ ራዚቂ። እያበላዋት ነው ብለህ እንዳትጨነቅ። እሷ መጣልኝ ነው እንጂ መጣብኝ እንዳትል እናት። አባትም ልክ እንደዛው መጣልኝ። አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ። የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣ ወይ የሆነ ማስተር ተመርቀናል፣ ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እችን ብቻ ብትዙልኝ ጥሩ። ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጠዋል። የእናትና የአባትን ግን እዚህ ዱንያ ላይ ነው የሚያሳየው። እንትና እኮ አገባ፣ እሺ ከዚያስ ወይ በ3 ወር እኮ ፈታ፣ ከዚያስ አሁንም ደግሞ ሌላ አስሯል። አይቀመጥለትም። ለምን ይመስላችሁ? ወደ ኋላ ማየት አለበት እሱ። አንዳንዱ ለፈተናም ሊያደርግበት ይችላል። ለፈተና በሚስት ሊፈትኑ ይችላል። 3 4 5 ሚስቶችን ሊያገባ ይችላል። ይፈታል፣ ያገባል፣ ፈተና ሊያደርግበት ይችላል። አንዳንዱ ግን በልጁ ያገኘው። እናትና አባት ሌላም ሐዲስም ስላለ እናት እጃችሁ ላይ አላህ ያኖረላችሁ ሰዎች፣ አባታችሁን አላህ ያኖረላችሁ ሰዎች ኢላህ አለይኩም ሌላ ወልይ አትፈልጉ። ከእናት በላይ ወልይ የለም፣ ከአባት በላይ ወልይ የለም። ወላሂ አንዲት በግ እንኳን ሸምትና እንደ ደግስና ጥራን እንጂ ንብረት ግን በረካ አላህ ያደርግልህ። አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ወአርዳህ ከዛቸው ዱዓ በኋላ ንብረቴ በዝቶ እንደው የሆነ ቦታ ላይ ድንጋይ ሳነሳ ውስጡ ላይ ወርቅ ማገኝ ሁላ ይመስለኝ ነው። قال الحبيب صلوات ربي وسلامه رضا الله في رضا الوالدين وسخطه في سخطهما። የአላህ ውዴታ ለአንድ ሰው ወላጆቹ የወደዱት እንደሆነ ነው። የአላህም ጥላቻ በአንድ ሰው ወላጆቹ የጠሉት እንደሆነ። ኢዘን አላህ የወደደን እንደሆነ ሀጃችን መውጣት የዱንያ ጣጣ ድህነቱ ዕዳው ውጣውረዱ በዛ ሪፖርት ወደ አላህ። ቃለ ሻዒር
ወኢዘ ብቱሊተ ቢኩርበትን ፈልበስ ለሃ ተውበ ሱኩት ፈኢነ ዛሊከ አስለሙ። በላዕ መጣ ዝም በል እሱ ነው የሚበጅህ። ወሬህ ከአላህ ጋር ይሁን። አላህ እንዲህ አርጉኝ እንዲህ አርጉኝ እንዲህ አርጉኝ አትበል። ላ ተሽኩወና አላህ ላይ ሪፖርት ያኒ አላህ እንዲህ አርጉኝ እኔም ብቻ ነው ያገኘው ብለክ አትበል። ስለ አላህ ለባሪያ ስሞታ አትናገር። ሊማ ፈኢነማ ተሽኩ አርረሕማነ ኢለ ለዚ ላ የርሐሙ። ጌታዬ ብቸኛ አታድርገኝ፣ ወራሽ አታሳጣኝ፣ ልጅ አልባሞች ሆኜ እንድሞት አታድርገኝ፣ ከሚስቴ ልጅ ስጠኝ። አላህ 95 ዓመት ኦር 100 ዓመት የሞላት ሚስቱ እሱ አርጅቶ ጃጅቶ ይወላህ መርፌ ባህር ውስጥ ቢገባ ይዞት የሚወጣትን ጠብታ ያህል ብቻ ቢቀንስ ነው ኔጋ አይቀንስም። ያንን ያህል እንኳን አይቀንስም። ለምን ኸዛኢኑሁ መልአ። የአላሁ ረቡል ዒዘቲ ወልጀላል ካዝናው ሙሉን። የፈለክ እንደሆነ ይሄንን በር ጠብቀው ወይንም ጣለው፣ የራስ ጉዳይ ነው። ዘንጋው ቢማዕና ቁልፉን እንዳጥለው። ወላጆች እጅህ ላይ ያሉ እንደሆነ ወላጆች ያላመለጡህ እንደሆነ ቁልፉ እጃቸው ላይ ነው ያለው። የጀነቱ ቁልፍ እጃቸው ላይ ነው ያለውና ታዲያ ለጀነት የሚከጀል ከሆነ የነሱ ዱዓ፣ የነሱ ኺድማ፣ የነሱ መውደድ ለጀነት የሚከጀል ከሆነ ለዱንያው ሀጃ ምን ትሏል? አዛኝን እኮ ለማያዝነው ሰው ነው ሄደ እየወቀስከ ያለው። እንዴት አላህ በሰው ይወቀሳል?